ሰዎችን ተስፋ እንዲቆርጡ የሚዳርጋቸው ምንድነው ምክንያቱ ወደሚለው ስንገባ አንደኛ አልኢስቲዕጃል ችኩልነት በነገሮች ላይ ከዲንም ይሁን ከዱንያው አንግል ቶሎ ለማግኘት ቶሎ ውሳኔ እንዲሰጥ እንቸኩላለን። ይሄ ችኩልነታችን ባሰብነው ወቅትና ሰዓት ያ ነገር ያልተሳካ ጊዜ ወዲያውኑ ተስፋ የመቁረጥ ስሜት ውስጥ ይከተናል ማለት ነው። አላህም ስለ ሰው እንደተናገረው ወካነ ልኢንሳኑ አጁላ ሰው እጅግ በጣም ችኩል ነው ይላል። ይሄ ችኩልነት ባህሪያችን ነው ተስፋ ወደ መቁረጥ ስሜት ውስጥ የሚወስደን። ሁለተኛው ደግሞ ችግሩ ምንድነው? ወዝኑ الامور بموازين الارض لا بميزان السماء ነገራቶችን ሁሉ በምድራዊ ህግና ስርዓት መመዘንና ማየት መሆኑ ነው። በሰማይ ሚዛን አናየውም። አላህ የፈለገው ለኸይር ነው። ከዚህ ጀርባ ሌላ ነገር አለ ብለን በሰማያዊ ሚዛን ከመመዘን ይልቅ በምድራዊ ሚዛን መመልከታችን በራሱ አንድ ተስፋ